ከመጠን ያለፈ ውፍረት ውስብስብ ለሆኑ የጤና ጠንቆች ይዳርጋል። ከነዚህ መካከል እንግዲህ አይነት 2 የስኳር ህመም፣ ከፍተኛ የሆነ የደም ግፊት፣ የኮሌስትሮል መጨመር፣ የጉበት ላይ የስብ መከማቸት ወይም ፋቲ ሊቨር፣ ከዚህም ጋር ተያይዞ እንግዲህ የልብ ችግሮች፣ የልብ ድካም፣ ሃርት አታክ፣ ስትሮክ ሊያመጣ ይችላል። እንግዲህ ከፍተኛ የሆነ የውፍረት መጨመር የጉልበት ላይ ህመሞች ወይም አርትራይቲስ፣ ለሪ ችግሮች ሊዳርግ ይችላል። ያተነፋፈስ ወይም ደግሞ የብሪዚንግ ችግሮች በተለይ ከእንቅልፍ ጋር ተያይዞ የማንኮራፋትና የመታፈን ለአስምም ችግሮች ሊዳርግ ይችላል። ከፍተኛ የሆነ የውፍረት መጠን ለተለያዩ አይነት የካንሰር ችግሮችም ይዳርጋል። በተለይም ደግሞ ቫሪኮስ ቬን የምንለውንም የእግር ላይ የደም ስር መስፋት ለሱም ሊዳርግ ይችላል። የተለያዩ አይነት ኢንፌክሽኖችም ሊዳርግ ይችላል። የቆዳ ችግሮች፣ የሸንተረር መኖር ወይም ስትሬች ማርክስ የምንላቸው ሊዳርግ ይችላል። እና እነዚህ ችግሮች እንግዲህ በተለይም ደግሞ በሰውየው ላይ ከአካሉ ጋር በተያያዘም ደግሞ ለድብርት፣ ለጭንቀት ችግሮች ሊዳርጉት ይችላሉ። አንዳንድ ሰዎችም ራሳቸውን በመስታወት ማየትም እስከሚደብራቸው ድረስ ሊያደርስ ይችላል ማለት ነው። ተክለ ሃይማኖት ሆስፒታል